ሜልኮል ተናቀኝ አይ ዶንት ኬር ዳዊት ጭኖቹ እስኪታዩ ነው የጨፈረው በታቦቱ ፊት። ሁሉም ጥሩምባውን የተገኘውን ቆርቆሮ ሁሉ ከሽ ያረጉ ዳዊት ጨፈረ። ሜልኮልም ናቀችው። ዳዊት ደግሞ ጨፍራለሁ አለ። ጭኑ እስኪታይ ወዘተ። ልክ ነው በኪዳን ውስጥ። በአዲስ ኪዳን ግን ስጋ ጨፈረም አልጨፈረም መታየት ካቆመ 2000 ዓመት። ጣራም ብትነካ እግዚአብሔር አያይህም። እንዲህ ብለህ ብትልም እግዚአብሔር አያየውም ስጋ። እኛ ግን ኮቨናንታችንን ስለማናቅ ይሄን ጣራ የሚረግጥ ልጅ በመንፈስ እያመለከ ነው እንላለን። እዛ ጋር እንዲህ ብሎ ቁጭ ያለ ልጅ ግን የታሰረ መንፈስ ነው፣ የድንዛዜ መንፈስ ነው። ማለት የጨፈረ በመንፈስ ነው ያልነው ከምን ተነስተን? እንዲህ ኩርምት ያለ ወንድማችን ደንዝዞ ነው በምን አልን? ማን ያውቃል? ነገርየው ተገላቢጦሽ ቢሆንስ? የሚጨፍረው ደንዝዞ ቢሆንስ? እኔ ምላችሁ እዛ ሰፈር ያሉ ሰዎች ዳንኪራው የሚያስነክሱ በመንፈስ ነው እንዴ? ማለት ተነቃቅተው ነው እንዴ? እነሱ ንቁ ናቸው ማለት ነው እንዴ? ላይ ደርሰው ስለመጡ ኖ አዲስ ኪዳን ስጋ መታየት ያቆመበት። አንድ ኮንፈረንስ ላይ ምሳሌዎች ስለሚጠቅሙ ነው ማበዛው። እና ሜዳ ነው እንዲህ ዝርግፍ ብለን ሜዳው ትንሽ ቆልቆል ይላል። እዛ ጋር እንትን ቆመናል። ሴትዮዋ ይሄ ጎጎራ የሚባለው ነው የአረብ ልብስ ይሁን ምን እንደሆነ አላውቅም፣ ብቻ ጎጎራ ብልጭልጩ። ከዛ ደግሞ እዚህ ስር ይሾጉጡታል እንደዚህ አርገው። እሱን አርጋ እንደዚህ አርጋ ኮንፈረንስ ላይ ቆማለች። ሰው ይጨፍራል፣ እሷ ዝም ብላ ቆማለች። ከዛ ላይ ወንድሞች አስተናጋጆች ናቸው እዛ ኮንፈረንሱ ላይ ከልጅቷ ጀርባ ሆኖ ስም እየተንጎራደዱ ለምን ሁሉ እየጨፈሩ ነው፣ እሱ አጨፈረም። አንድ ሁለተኛ ጎጎራን ያረገችው። ስለዚህ ሾልኮ የገባ መንፈስ ሊሆን ይችላል። መሞከር አይከፋም። በኋላ ዞር ስትል የአንድ ቸርች ነብይ ነች ሴትዮዋ። ነው ባሏ ነብይ ነው እንደዛ ነገር ነች። ክርስቲያን ነች። ምንድነው ሲባል የሳልነው ዕውቀት ነው። የሳልነው ዕውቀት ነው። በቃ የጨፈረ በመንፈስ ነው። በስጋ ቢሆንስ? በስጋ ለመሆኑ ማስረጃ አለን። ምንድነው ማስረጃው ሲባል መብራት ሲጠፋ። እውነት ውሸት? መብራት ኃይል እግዚአብሔር ይስጠው በመንፈስ አለመሆናችንን አንዳንዴ ያጋልጠናል። ለምን አይቀጥልም መዝሙር? በያ ሁሉ እንዲህ ያለ ላበላብ የሆነ ሰው በሙሉ ልክ ያመለኩ መብራቷ ድርግም ስትል የምትወጣ ድምፅ አለች ወይ የምትል መዝሙሩ አይቀጥልም። ወርሺፑ አይቀጥልም። ከዛ ይቆማል። መብራት እስኪመጣ ጄኔሬተር እስኪነሳ ይቆማል፣ አይቀጥልም። ለዚህ መጀመሪያ በመንፈስ ነው፣ በመብራት ኃይል ያመለክ ነው። እሱም ቼክ ይደረጋል። ለዚህ በመብራት ኃይል ነበር የምናመልከው እንጂ በእግዚአብሔር ኃይል አልነበር።